ኢትዮጵያ የብዝሃ ሕይወትና የብርቅዬ ጸጋዎች አምባ ነች። ይህም በተፈጥሮ ታድለዋል ከሚሰኙ የዓለማችን አገሮች አንዷ ያደርጋታል። የዚህ ምክንያቱ የተሰባጠረ ከፍታና መልክዓ ምድር የወለደው ሰፊ የዝናብ የርጥበትና የሙቀት መጠን ልዩነት ነው። ለአብነትም ኢትዮጵያ ከ280 የሚልቁ የአጥቢ እንስሳት ዝርያዎችና 861 የሚደርሱ የአዕዋፍ ዝርያዎች መናኸሪያ ነች። ከዚህም ውስጥ 29 የሚደርሱት የአጥቢ እንስሳት ዝርያዎችና 16 ያህሉ የአዕዋፍ ዝርያዎች ከኢትዮጵያ በቀር በሌላ በየትም አገር አይገኙም። ከዳሎል እስከ ሰሜን ተራሮች ጫፍ ከፍታዎቿን ቢዘልቁ ከምዕራብ እስከ ምስራቅ ከደቡብ እስከ ሰሜን አድማሶቿን ቢያሳብሩ አይጠገብ የተፈጥሮ አይረሴ ትዕይንት እዚህም እዚያም ሞልቷል። ውጤታማ የብዝሃ ሕይወት ጥበቃ የሚያስፈልገው እንደዚህ ያሉት ልዩ የብዝሃ ሕይወት ሀብቶች በራሳቸው ጥበቃ ስለሚያሻቸው ብቻ ሳይሆን ለአገሪቱም ሆነ ለአገሬው ኑሮና ደህንነት በእጅጉ ስለሚበጁ ነው። በተጨማሪም የኢትዮጵያ የብዝሃ ሕይወት ሀብት በተሻለ ቢጠበቅ የሀገሪቱን የምጣኔ ሀብት እድገት ያግዛል። አልፎ ተርፎም የአየር ንብረት ለውጥን በመቀነስና መጥፎ ተጽዕኖዎቹን በመቋቋም ሂደት ውስጥ የበኩሉን በጎ ሚና ይጫወታል። በብሔራዊ መዝሙራችን የተፈጥሮ ጸጋ የጀግና ሕዝብና እያልን የምናወድሳት ኢትዮጵያ ከነጸጋዎቿ እንድትኖር ኃላፊነቱ የሁላችንም ነው። ይህንን ኃላፊነት መወጣትን የጀግንነታችን አንዱ መንገድ